ዛዛት አለ፣ ጫወታ አለ፣ መፎካከር አለ፣ በርካታ ነገሮች አሉ። እነዚህ አኺራችንን እንዳያዘናጉ፣ እነዚህ አኺራችንን እንዳያጠፉ፣ ከአላህ እንዳያጣሉን ቆም ብሎ ማጤን ያስፈልጋል። የምንጠቀመው አላህ በወደደው መንገድ ነው ወይ? አላህን በማያስቆጣ መንገድ ነው ወይ? ላወቀበት ደግሞ ኸይር የሚሸመትበት ነው። የአኺራ ቤታችንን የምንሰራበት ነው። ሳቢቁ ኢላ መግፊረት ሚን ረቢኩም ወጀነትን ዐርዱሃ ከዐርድ ሰማኢ ወልአርድ ይላል አላህ ስብሓነሁ ወተዓላ። ሳቢቁ ተሽቀዳደሙ፣ ኢላ መግፊረትን ወደ ምህረት፣ ሚን ረቢኩም ከጌታቸው የሆነ ምህረት። አማኞች እንዲህ አይነት ነገሮች ናቸው ሊያሽቀዳድሟቸው የሚገባ። ዛሬ እንቶ ፈንቶ ላይ የምንረባረበው ብዙ ነን። የማይረቡ ነገሮች እጅግ በርካታ ቪው አላቸው፣ እይታ አላቸው፣ ስርጭት አላቸው፣ ኢዕጃብ አላቸው። በጣም ብዙ ነገር ነው ያለው። ቁም ነገሮች ላይስ የረባ ነገር የለም። አማኝ የሆነ ሰው ቆም ብሎ ማጤን ያስፈልጋል። ሳቢቁ ተሽቀዳደሙ የተባልነው ወዴት ነው? ወደማይረቡ ዛዛታዎች አይደለም። ኢላ መግፊረት ሚን ረቢኩም ከጌታችሁ ወደ ሆነ ምህረት ተሽቀዳደሙ ነው ያለን። ያን ሰሐቢ አስታውሱት። የኡሑድ ዘመቻ ላይ አሁን እዚህ ብገደል የት ነኝ ሲላቸው እጁ ላይ አፉ ላይ ያለ ተምር ነው ያለው። በጀነት ነህ እዚህ ከሞት ከጀነት ነህ ሲሉት አፉ ላይ ያለውን ተምር አኝኮ መዋጥ ወደ ጀነት ያለውን ቆይታ የሚያረዝምበት ነው የሆነበት። አስቡት፣ በሞት ነው አኺራን እየሸመተ ያለው፣ ጀነትን እየሸመተ ያለው። ዛሬ የረባ መስዋዕትነት በማይጠይቁ ጉዳዮች ላይ ዲናችንን የሚያበላሹ አኺራችንን የሚጎዱ በጣታችን እንደዋዛ የምንነካካቸው፣ በምላሳችን እንደዋዛ የምንናገራቸው ብዙ ነገሮች ናቸው ያሉት። በሌላ በኩል ኸይር የምንሸምትበት እንደዚሁ ቀላል እድሎች እያሉ እንደዋዛ እያሳለፍናቸው ነው ያሉት። ሳቢቁ ኢላ መግፊረት ሚን ረቢኩም ከጌታችሁ ወደ ሆነ ምህረት ተሽቀዳደሙ፣ ወጀነትን ወደ ጀነትም፣ ዐርዱሃ ወርዷ ስፋቷ ከዐርድ ሰማኢ ወልአርድ እንደ ሰማይና እንደ ምድር ወርድ የሆነች፣ ኡዒደት ሊለዚነ አመኑ ለእነዚያ ላመኑ የተዘጋጀች የሆነች። በምን ያመኑ? ቢላሂ ወሩሱሊሂ በአላህና በመልእክተኞቹ ያመኑ። ዛሊከ ፈድሉላህ ይሄ የአላህ ችሮታ ነው። ዩእቲህ መን የሻ ለሚሻው ሰው የሚሰጠው የሆነ። ወላሁ ዙል ፈድሊል ዐዚም አላህ የግዙፍ የታላቅ ችሮታ ባለቤት ነው። ከዚህ ትልቅ ችሮታው ከጀነቱ ከምህረቱ ያጣቅመን ዘንድ ማመን ወደ ኸይር ስራውም መሽቀዳደም ይጠበቅብናል ማለት ነው። እንደዚሁም አላህ ስብሓነሁ ወተዓላ ከዚህ ከማህበራዊ ሚዲያ ጋር ያለንን ቆም ብለን እንድናጤን ከሚጋብዙ ነጥቦች አንዱ ምን ይላል? ፈለማ ነሱ ማ ذكሩ ቢሂ የተገሰጹበትን በዘነጉ በረሱ ጊዜ ፈተሕና ዐለይህም አብዋበ ኩሊ ሸይኢን የሁሉን ነገር በሮች ከፈትንባቸው። ሐታ ኢዛ ፈሪሑ ቢማ ኡቱ በተሰጣቸው ነገር በተደሰቱ በተዝናኑ ጊዜ ከዛስ አኸዝናሁም በግተተን ድንገት ያዝናቸው። ፈኢዛ ሁም ሙብሊሱን ይሄ በዚህ ውስጥ የማህበራዊ ሚዲያ ውጥንቅጥ ደስታን በዛ ውስጥ መፈለግ፣ እርካታን በዛ ውስጥ መፈለግ አኺራችንን በሚያጠፋ መልኩ ከሆነ በዛ ውስጥ ምን ሊመጣ ይችላል? የአላህ ኢብቲላ ሊመጣ ይችላል። ለምሳሌ ዱንያ ምንሸምትበት ሊሆን ይችላል። ዝና ምንሸምትበት ሊሆን ይችላል። ጓደኛ ብዙ ምናፈራበት ሊሆን ይችላል። ደስታን የምናገኝበት ሊሆን ይችላል። ያ ሁሉ ነገር ግን መዘናጊያ መጥፊያ ሊሆን ስለሚችል ቆም ብሎ ማየት ያስፈልጋል። በምንናገረው ቆም ብለን ማየት አለብን። በምንጽፈው ቆም ብለን ማየት አለብን። እንደ ዋዛ የሚቀር ነገር የለም። ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዐቲድ ከንግግር ቃላት አያወጣም ነው ያለ። የሰው ልጅ ቃል አይናገርም እሱ ዘንድ ረቂብና ዐቲድ ቢኖሩ እንጂ እያንዳንዱ ኸይሩ ሸሩ የሚመዘገብበት። ነቢይም ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይራን አው ሊየስሙት። በአላህና በመጨረሻው ቀን ያመነ የሆነ ሰው መልካምን ይናገር፣ ካልሆነ ዝም ይበል ነው ያሉት። እኛ የትኛው ጋር ነው ያለ ነው? ኸይር መናገር ላይ ያለን? ዝምታ ላይ ነው ያለ ነው? ወይስ ሸር መናገር ላይ ነው ያለ ነው? ወሬ በበዛ ቁጥር፣ ምንጽፈው በበዛ ቁጥር፣ ትርምሱ በጨመረ ቁጥር መሳሳታችን በዛው ልክ እድሉ እየጨመረ ነው የሚሄደው። ስለዚህ አጠቃቀማችንን በተመለከተ ነጥብ ለማስያዝ ያክል የመጀመሪያ ማህበራዊ ሚዲያ ሁሉም አለበት፣ ኸይሩም አለ፣
ሸሩም አለ። ይሄ ለማናችን የሚሰወር አይደለም። ከሸሩ እየተጠነቀቅን ኸይሩን የምንጠቀምበት ወይም ሰዎችን የምናስጠቀምበት ይሆን ዘንድ ለመተዋወስ የተወሰኑ ነጥቦችን በቅደም ተከተል ለማንሳት፣ አንደኛ ወሳኢል ተዋሱል፣ እነዚህ ማህበራዊ መገናኛ መንገዶች በኸይር ላይ ከተጠቀምናቸው ትልቅ የኸይር በሮች ናቸው። ትልቅ የኸይር በሮች ናቸው። ወደ አላህ ለመጣራት ሁነኛ መንገድ ናቸው። በአሁኑ ሰዓት እጅግ በርካታ ህዝብ፣ እጅግ በርካታ ወጣት መስጂድ ላይ ብንሰባሰብ ማናገኘው አለ ማህበራዊ ሚዲያ ላይ። ይህን እንደ ዋዛ ልናሳልፈው አይገባም። ለዳዕዋ ልንጠቀምበት ይገባል። ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ከዚህ በላይ ምን አለ? አላህ ስብሓነሁ ወተዓላ ምን አለ? ወመን አሕሰኑ፣ ማን ነው ያማረ የሆነው? ምኑ? ቀውለን፣ ንግግሩ ያማረ የሆነ ማን አለ? ሚመን ደዓ ኢለላህ፣ ወደ አላህ ከተጣራ በላይ ንግግሩ ያማረ ማን አለ? አስቡ። ንግግሩን ከሽኖ ሰዎችን ሳቢ አድርጎ ለማቅረብ እየደከመ ያለ ማዕት ህዝብ አለ እዚህ ማህበራዊ ሚዲያ ላይ፣ እዚህ ቲክቶክ ፕላትፎርም ላይ፣ ሌሎችም ላይ በተከሸነ በአማረ መልኩ ለማቅረብ ለምን የሰዎችን ትኩረት ለመሳብ እየደከመ ያለ ስንትና ስንት ሰው አለ። ከማንም በላይ ንግግሩ ያማረ ማለት ግን ወደ አላህ የሚጣራ የሆነ ሰው ነው። ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ፣ ወደ አላህ ከተጣራ ሰው በላይ ንግግሩ ያማረ ማን አለ? ልብ በሉ፣ ይሄ ማህበራዊ ሚዲያ ሁላችንንም ዱዓት የሚያደርግ መድረክ ነው። ካወቅንበት ሁላችንም ዱዓት የምንሆንበት እድል አለ። አነሰም በዛም ሁላችንም በእኛ ሰበብ አንድ ሰው ሂዳያ ቢያገኝ፣ ከኩፍር ጨለማ ወደ ኢማን ብርሃን ቢመጣ፣ ወይም ከቢድዓ ከሽርክያት እንደዚሁም ከፍሱቅ ከጥፋቶች ወደ ጤነኛ መንገድ ብናሳየው፣ ማይሰግደው እንዲሰግድ፣ አለባበስ ያልተስተካከለ እንዲስተካከል፣ ሌሎችንም እንደዚህ ብናሳይ የአንድ ሰው መቀናት ዋጋው ይሄ ነው ተብሎ የሚተመን አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ለዓልይ ምንድን ያሏቸው? ወደ ኸይበር ሲልኳቸው ለአን የህዲየ አላሁ ቢካ ረጁለን ዋሂደን፣ በአንተ ሰበብ አንድ ሰው አላህ ቢያቀናልህ ኸይሩን ለከ ሚን ሑምሪ ነዓም፣ ከቀያይ ግመሎች የበለጠ ነው ላንተ አሉ። ቀያይ ግመሎች ምሳሌ እየሰጠ ያሉት ዱንያ ላይ ካሉ የትኛውም ውድ ሀብቶች በላይ ላንተ የተሻለ ነው። በማህበራዊ ሚዲያ የሚሆን በሌላ ከምናካብታቸው ሀብቶች ካሉ ከተሳካ ከሆነ ከየትኛውም ገንዘብ ንብረት፣ ከየትኛውም ስኬት በእኛ ሰበብ አንድ ሰው መቀናቱ የተሻለ ነው። ይህንን ቆም ብሎ ማየት ያስፈልጋል። የታደሉት ናቸው የሚያስተውሉት። ይህን የታደለው ይህን ያስተዋለ ሰው ይህንን ለማሳካት ተፍተፍ ይላል። ከሱ ብዙ አይደለም የሚጠይቀው፣ እጁ ላይ ነው ያለው። እጁ ላይ ባለ ቀላል ነገር፣ እጁ ላይ ያለውን ቀላል ነገር ለሰዎች መቀናት ለማዋል የሚደክም ሰው ሐታ ባይሳካለት እንኳን ንያው ይሄ ከሆነ ኢነመል አዕማሉ ቢንያት ወኢነማ ሊኩል እምሪኢን ማ ነዋ፣ ስራዎች በንያ ነው ዋጋ የሚኖራቸው። ለሰው ሁሉ ደግሞ የነየተው አለው። ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊሂ ፈሂጅረቱሁ ኢለላሂ ወረሱሊሂ ነው ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ስደቱ መሰደዱ ወደ አላህና ወደ መልእክተኛው የሆነ ሰው በእርግጥም ወደ አላህና ወደ መልእክተኛው ሆኗል ማለት፣ ካለመበት ቦታ ባይደርስ እንኳን የንያውን አያጣም ማለት ነው። ስለዚህ ሰዎችን ለማቅናት ከጥፋት እንዲመለሱ እውነትን እንዲያዩ ተፍ ስንደክም ስንተጋ፣ ይሄ ቢሳካልን እሰየው፣ ትልቅ ሰበብ ሆነናል። ባይሳካ እንኳን አላህ ስብሓነሁ ወተዓላ የልባችንን የሚያውቅ ጌታ ነውና የንያችንን አያሳጣንም። ከዚህ በላይ ምን ጂሃድ አለ? ከዚህ በላይ ምን ጥረት አለ? ስለዚህ ማህበራዊ ሚዲያን ለዚህ ከመጠቀም እንዳንዘናጋ ማስታወስ እወዳለሁ። ሼክ እብን ዑሰይሚን ረሕመቱላህ ዐለይህ ምን ይላሉ? ዛሒሙ አህለ ልባጢል ፊ ልኢንተርኔት ሐታ የተበየነ ልሐቅ ይላሉ። የጥፋት ሰዎችን የባጢል ሰዎችን በኢንተርኔት ላይ ተጋፏቸው አሉ፣ እውነት ግልጽ ይሆን ዘንድ። በዚህ ማህበራዊ ሚዲያዎችን በመጠቀም ሁሉም አይነት ቆሻሻ አፍካሮች እየተበተኑ ነው ያሉት። ስለዚህ ከነሱ የበለጠ እንጂ ያነሰ ነሻጥ ሊኖረና አይገባም። አልኢማም እብኑ ባዝ ረሒመሁላህ ምን ይላሉ? የንበጊ ሊአህሊ ልሐቅ
ለሐቅ ባለቤቶች ይገባል። عند غربة الإسلام ኢስላም ባይተዋር እንግዳ በሚሆንበት ዘመን እየዝዳዱ ነሻጣን ንቃታቸውን፣ ትኩረታቸውን፣ ትጋታቸውን ሊጨምሩ ይገባላሉ። ትኩረታችን ፍዝዝ ማለት የለብንም። አልፎ አልፎ አይደለም መገኘት ያለብን። ሌሎች እየደከሙ፣ ሌሎች እየተሯሯጡ፣ ሌሎች ጥፋታቸውን ነሽር እያደረጉ ስናይ በየአስናፋቸው ሁሉም ሲደክሙ እኛ ምንድነን ዝም የምንለው? ከነሱ የበለጠ እንጂ ያነሰ ሊሆን አይገባም። እኛ የበለጠ ተስፋ እናደርጋለን ከሚያደርጉት የበለጠ